ወይሰው ደና ከሰማይ ከምድር ፍርድ አመለጥኩ ስል በሰበብ ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታቀውም አውቀዋለሁ ቆይ እነዚህ ሰዎች ምንድናቸው ጌታ እንዳንተው ያው ሰው ናቸው በምድር ላይ ዳኛ ነበሩ እዚህም ዳኞች ናቸው ቆይ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድነው አንተን የምትፈርድ መስሎኝ እኮ ነው አንተ የምትፈርድ ነው አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር በመሆኔ አይደለም ለማለት የፈለከው አየህ ቁም ነገሩ ያው እዚህ ላይ ነው ስለማንኛውም ሰው ሁሉን ነገር የማውቅ በመሆኔ ፍርድ መስጠት አልችልም መደረግም አይገባው በነገራችን ላይ ማን እንደተቆመበት ታውቃለህ ማን ነው ሉሲ ነች ሉሲ አስተናጋጇ ሉሲ በቀናት ተነሳስታ እንዴ ጓደኛዋን ራስ ስላጋበሱ ራቱንስ አብረው ነበር የበሉት ወደ ምድር ብመለስ መጀመሪያ ልኳን ማስገባት እሷን ልኳን ጌታ ያ ቴሪን የገደልኩትን ረስተው ነው እንዴ አረሳውትም እሱ ግን አልሞተም እስካሁንም በሕይወት አለ የፖሊሶች ጠቋሚ መሆኑን አውቃለሁ ሕፃናትን ከልብ የሚወድ በጣም ጥሩ ሰው ነው አንድን ሰው በምንም የማይረባ ከንቱ አድርገ መገመት አይኖርብህም እኔ አልገባኝ አሁንም ያልተዋጠልኝ ነገር ጌታ ሆይ አንተ ለሁሉም እንደየፍርዱ እንደየአቅሙ እንደየጸባዩ እንደየጥፋቱ እምትሰጥ ነው የመሰለኝ እና ለምንድን ነው አንተ እንደሱ ማታርቀው እንዴት ለሰው አሳልፈህ ትሰጣለህ እኔም ማቀው ነገር ባለመኖሩ ነው እኚህ ዳኞች ለፍርድ ስለ ፍርድ ለቀረበላቸው ሰው ሙሉ በሙሉ ቢያውቁ ውጪውንና ውስጣዊ ማንነቱን ቢያውቁ ሐሳቡን ምኞቱን ስጋቱን ፍቅሩን ደስታውን ጥላቻውን ቢያውቁ ለምን ወንጀል እንደሰራ የሚያውቁ ነበር በውስጡ የሚጉላላውን ሐሳብ ሁሉ ይረዱለት ነበር አንተ ታውቃለህ እናም ሊፈርዱበት አይችሉም ልባቸው ይነካል ያዝናል ይደማል ይራራል እኔስ ታዲያ እንዴት ልፈርድባቸው እችላለሁ አይ ጌታ ሆይ አሁንም አልተዋጠልኝም እነሱ ለምንድነው የሚፈርዱት ሰዎች የሰዎች በመሆናቸው ነው እኔ እንደምታየው የምስክርነት ቃሌን ብቻ ነው የሚሰጠው ፍርዱን የሚወስኑት ሰዎች ናቸው እመነኝ ኩጉቤር መሆን ያለበት መደረግም ያለበት ይሄው እንደዛ መሆን ያለበትም እንደዛ አንተ ነህ መፍረድ ያለብህ ጌታ ሆይ አንተ ነህ መፍረድ ያለብህ የሰው ልጅ ለመለኮታዊ ፍርድ ለአምላካዊ ፍርድ ብቁ አይደለም የሰው ልጅ የሰው ቢጤ ፍትህ እንጂ አምላካዊውን ፍርድ ማግኘት አይገባው ላሽ አቤት አይነቲ በድጋሜ ነፍስ የማጥፋት ወንጀልና ዝርፊያ በመፈጸሙ ለሕግ ተገዢ ባለመሆኑ ያለ ፍርድ የጦር መሳሪያ ይዞ በመያዙና አንድ የጽጌረዳ አበባ በመስረቁ ኩጉቤር ቢከሰስም መከላከያ ባለመቅረቡ ዘላለማዊ ፍርድ ሲኦል ተፈርዶበታል ፋይሉ ተዘግቷል ፋይሉ ወደ መዝገብ ቤት ይመለስ ይግባኝ በሕግ አምላክ ይግባኝ ጌታ ይግባኝ ያው ሰው